ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ ተመልሼ መጥቻለሁ። ለተወሰነ ጊዜ ወይም ለወራቶች ዩቲዩብ ቻናሌ ላይ በላከብኝ ማስጠንቀቂያ እንዲሁም በተጨማሪ አንዳንድ ኪሳራዎች ጉዳዮችም የራሴም ጉዳዮች ገጥመውኝ ወደ እናንተ መምጣት አልቻልኩም። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የምሰራበት ዩቲዩብ ቻናል ነው። ፕሊዝ ሰብስክራይብ በማድረግ ቤተሰብ ሁኑ። ዩቲዩብ ቻናሌ ላይ የለቀኳቸውን ከ200 በላይ ቪዲዮዎችን እንዳጠፋ አድርጎኛል። ከዛም በተጨማሪ አንዳንድ ነገሮች ስለነበሩ ፕሊስ ይሄን ቪዲዮ በቅንነት ስትጀምሩት ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ብትቀላቀሉ ኦንላይን ስራና ቴክኖሎጂን በዚህ ቻናል የማስተምርበት ይሆናል። እኔ ማቀውንና እናንተ ይጠቅማችኋል ብዬ ካሰብኩኝ ቪዲዮ ሰራበታለሁ። ስለዚህ ወደፊት በየቀኑ ቪዲዮ ስለምሰራ ይጠቅማችኋል ብላችሁ ካሰባችሁ ይሄን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። በዛሬ ቪዲዮ ላይ ማሳያችሁ አፕሊኬሽን ጌሞችን ታስኮችን በመስራት ገንዘብ መስራት የምትችሉበት አፕሊኬሽን ነው። ይሄን አፕሊኬሽን ከዚህ በፊት ቪዲዮ ሰርቻለሁ። ያው ዩቲዩብ አጥፍቶታል። ስለዚህ አካውንት አከፋፈት፣ ኢሜል አከፋፈት አላሳያችሁም። በቃል ነግራችሁና ስለ አፕሊኬሽኑ አከፋፈት፣ አካውንት እንዲሁም አጫወት እንዴት ዊዝድሮ እንደምታደርጉ በቃል ነግራችሁና እናንተ ከፍታችሁ ትጀምሩታላችሁ። የአፕሊኬሽኑን ሊንክ ኮመንት ላይ ፒን አደርግላችኋለሁ። እሺ ወደ ጉዳይ ስገባ በይበልጥ ደግሞ 10 20 ዶላር የምትፈልጉ ለምሳሌ ፎሬክስ ትሬድ ለማድረግ ክሪፕቶ ትሬድ ለማድረግ ሌሎችንም ስራዎችን ለመስራት ፈልጋችሁ ዩቲዩብም ለመጀመሪያ ፈልጋችሁ 10 እና 20 ዶላር ካጣችሁ እንዲሁም በወር የዋይፋይ ክፍያ ሚኒመም 10 ዶላር ማለት 1000 ምናምን ብር ከፈለጋችሁ ይሄ ቪዲዮ ይጠቅማችኋል። ስለዚህ የተወሰነ ደቂቃዎችን ሰጥታችሁኝ ሆልዱ ናችሁ ወይም ረጋ ብላችሁ ያዛርጋችሁ መስማት ብትችሉ ጠቃሚ ነገር ልታገኙበት ይችላላችሁ። አፕሊኬሽኑ በመጀመሪያ ልክ እንዳወረዳችሁት ሊንኩን ተጭናችሁ ኢሜል አካውንት እንድታስገቡ ይጠይቃችኋል። ከስልካችሁ ላይ ያለውን የፈለጋችሁትን ኢሜል አካውንት ሎጊን ስታደርጉ ታስኮች ይመጣሉ። የመጀመሪያው ፔጅ ላይ ከላይ ፕላይ የሚል አለ። ፕላይ የሚለውን ብላችሁ ስትጮቱ ከስር ያሉ ታስክና ሰርቬዎች ይከፈቱላችኋል። በደንብ ስሙኝ። ልክ እንደገባችሁ ከላይ ፕላይ የሚል አለ። ፕላይ የሚለውን ነክታችሁ እሱ ውስጥ ያሉትን አንድ ጌም መጫወት አለባችሁ። ከዛ በመቀጠል ያንን ጌም ስጨርሱ ከስር ታስክና ሰርቬ የሚል ይከፈታል። እነዛ ታስክና ሰርቬ የሚለው ከተከፈተላችሁ በኋላ እሱ ውስጥ ያሉ ጌሞችን ዳውንሎድ አድርጋችሁ ኢንስትራክሽኑን ተከትላችሁ ስትሰሩ ፖይንቶችን አስቦ ይሰጣችኋል። እነዛን ፖይንቶች ሰብስባችሁ ደግሞ ሪዲም የሚለው ላይ ገብታችሁ ስታዩ በኤስዲቲ፣ በቢትኮይን፣ በኢቴሪየም ሌሎችም አይነት ኮይኖችን ተጠቅማችሁ መቀበል ትችላላችሁ። በተጨማሪ የሞባይልም ካርድ ማስላክ ስለምትችሉ በጣም የተሻለ ነው። ታዲያ ብዙ ጊዜ ኦንላይን ስራ ሳሳያችሁ ደጋግማችሁ የምትጠይቁኝ ክፍያው በምንድን ነው ብላችሁ ደጋግማችሁ ትጠይቁኛላችሁ። ክፍያው በባይናንስ ስለሆነ ኢትዮጵያ ውስጥ ደግሞ ባይናንስ ይሰራል። ማንኛውም ሰው ናሽናል አይዲ ወይም መታወቂያ ያለው ሰው ባይናንስ አካውንት ከፍቶ ሬጂስተር አድርጎ ክፍያውን መውሰድ ይችላል። ስለዚህ በባይናንስ ሬጂስተር አድርጋችሁ ባይናንስ ላይ የባይናንስ ኢሜላችሁን አስገብታችሁ በኤስዲቲ በሌሎችም ኮይኖች መቀበል ትችላላችሁ። ስለዚህ ያለው መንገድ ይሄን ይመስላል። ከዛ በተጨማሪ የምነግራችሁ ለምሳሌ ትሬድ እውቀት ኑሮኝ ትሬድ ለማድረግ ፈልጌ 10 እና 20 ዶላር አጣው ብላችሁ በጣም ብዙ ሰዎች ትቸገራላችሁ። ታዲያ በዚህ አፕሊኬሽን ቢያንስ 1-2 ሳምንት ወይም 1 ወር ጠንክራችሁ ብትሰሩ 30 እና 20 ዶላር ትሰራላችሁ። ይህ አፕሊኬሽን ትልቅ ብር አያሰራችሁም ወይም ስራችሁን አቁማችሁ ቁጭ ብላችሁ እንድትሰሩ የሚያደርግ ነገር አያሰራም። ነገር ግን በትርፍ ሰዓታችሁ ጠንክራችሁ ታስኮንዶችና ጌሞችን ተጫውታችሁ 10 እና 20 ወይ 30 ዶላር በወር ልታገኙበት ትችላላችሁ። ከዛ በተጨማሪ በጣም አሪፍ ቲፕ ምነግራችሁ እኔ ድሮ ይሄን አፕሊኬሽን እየሰራው የወር ዋይፋይን በዛ ከፍል ነበር። ይሄን አፕሊኬሽን እየሰራው የወር ዋይፋይን ስከፍል በመጀመሪያ አፕሊኬሽኑ ላይ ያሉትን ከስር ቦክሶች ካስከፈትኩ በኋላ አንዱን ጌም ዳውንሎድ አድርጌ ሚሽኑን ለመጨረስ ሞክር ሚሽኑ ይጠፋኝ ነበር፣ አጫዋቱ ይጠፋኝ ነበር። ያንን ጉዳይ ደግሞ ፊክስ ላደርግ የቻልኩበት የመጀመሪያው ዩቲዩብ ላይ ሰርች አድርጌ እዛን ጌም ፕላይ ያለው እንዴት መጫወት እንደምችል፣ እንዴት ባጭር ጊዜ ማለፍ እንደምችል፣ ሚሽኖችን ማስተካከል እንደምችል ገብቻ ያለው። ያንን ካየው በኋላ ደግሞ ቪዲዮውን በጎን ከፍቼ ጌሙን አጫዋቱን በጎናይና ሙሉ ለሙሉ እጨርሳለሁ ማለት ነው። ስለዚህ ይህን ነገር አይታችሁ ብትጫወቱና ብትጀምሩት ያዋጣችኋል ማለት ነው። ከዛ በተጨማሪ ልነግራችሁ የምፈልገው ነገር እንደዚህ አይነት ጥቃቅን ሳንቲም የምትሰሯቸው ስራዎች ለምሳሌ 10 ዶላር አግኝታችሁ ትሬዲንግ ውስጥ መግባት ትችላላችሁ። 20-30 ዶላር ብትሰሩ ለአንዳንድ ነገር መጀመሪያ ይሆናችኋል። ለምሳሌ 20 እና 30 ዶላር በወር ብትሰሩ የዋይፋይ ክፍያችሁ መክፈል ትችላላችሁ። ትሬዲንግም ውስጥ መግባት ትችላላችሁ። ስለዚህ ብዙ ገንዘብ አሰሩም፣ ነገር ግን ለመጀመሪያ ወይም ለመነሻ የሚሆን ገንዘብ መስራት ያስችላችኋል። ስለዚህ እንደዚህ አይነት አፕሊኬሽኖችን ስራችሁን አቁማችሁ አትሰሩትም። ለምሳሌ ቲክቶክ ላይ፣
ፌስቡክ ላይ ዩቲዩብ ላይ የማይጠቅም ነገር እያያችሁ ጊዜያችሁን ከምፈጁ ለመነሻ የሚሆን ገንዘብ የምታገኙበት ነው። የዚህ አፕሊኬሽን አሰራሩን ደግሜ ልንገራችሁ። የዚህ አፕሊኬሽን አሰራር ጌሞችን ዳውንሎድ አድርጋችሁ የጌሞቹን ኢንስትራክሽኖችን ተከትላችሁ ትጫወታላችሁ። ሚሽኑን በጨረሳችሁ ቁጥር ምን ይሰጣችኋል? ፖይንት ይሰጣችኋል። ያ ፖይንት ተሰብስቦ ምን ይሆናል? ገንዘብ ይሆናል። ያ ፖይንት ተሰብስቦ ሪዲም የሚለው ውስጥ ስገቡ ገንዘቡ ነው። በዛ ፖይንት ምን ያህል ገንዘብ መስራት እንደምትችሉ ያሳያችኋል። ስለዚህ ምንም የተወሳሰበ ነገርና ግራ የሚገባ ነገር የለውም። ከእናንተ የሚጠበቀው ጌሙን ዳውንሎድ አድርጋችሁ መጫወትና ኢንስትራክሽኑን መከተል ነው። ታዲያ እነዚህን ጌሞች ለእናንተ ሳመጣላችሁ በጣም በየኮመንቱ $20 $10 አጣን ስለምትሉ የዋይፋይ ክፍያ እየቸገራችሁ ስለሆነ ወይም አዲስ ወደ ኦንላይን ስራ መቀላቀል ፈልጋችሁ የዋይፋይ ክፍያ እጥረት፣ የአንዳንድ ነገሮች የማይክ የሌላ ነገሮች ቁሳቁሶች ነገር ከቸገራችሁ ይህን መንገድ ተጠቅማችሁ እንድትሰሩ ነው። እንደምታውቁት እኔ ቻናል ላይ የማይከፍል ነገር አላስተዋውቃችሁም ወይም ሃይፕ አላረጋችሁም። ይሄን ያህል ሺብር ይሄን ያህል ሺብር ትሰራላችሁ ብዬ የውሸት ጊዜያችሁን አልፈጅም። አፕሊኬሽኑን ኮመንት ላይ ሊንኩን አስቀምጣለሁ። አከፋፈትና ሌላ አሰራሮችን ማላሳየው እንደምታውቁት ዩቲዩብ እንደዚህ አይነት ነገር ገና አስታወሩ ሙሉ ለሙሉ ቪዲዮውን ያጠፋባቸዋል። ስለዚህ ይሄን ነገር ማውራት ወይም አሰራሩን ማሳየት አልችልም። ምችለው እንደዚህ በወሬ መጥቼ እንዲያርጉ ነው ምለው። ታውቃላችሁ ድሮ ሙሉ አሰራሩና አከፋፈቱን አሳይ ነበር። ነገር ግን ዩቲዩብ ባሻሻለው ህግ እንደዚህ አይነት ነገሮችን ሙሉ ለሙሉ ቻናል እየዘጋ ስለሆነ እነዛን ነገሮች አላሳያችሁም። በቃሌ ከነገርኳችሁ ግን ከበቂ በላይ ነው። አሰራሩም አከፋፈቱም ለእናንተ አይቸግራችሁም ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ይሄ ቻናል ስለ ቴክኖሎጂ ስለ አፕ እኔ ይጠቅማል ብዬ ያሰብኩትና እናንተ ብታዩ ደግሞ ትጠቀሙበታላችሁ ብዬ ያሰብኩትን ነገር በግልጸኝነት መጥቼ ለእናንተ ሼር ማድረገው ቻናል ስለሆነ ፕሊዝ ሁላችሁም ሰብስክራይብ በማድረግ ቤተሰቡኑ ቪዲዮን ሲጀምሩት ላይክ እና ሼር ማድረግ አይረሳ። ተጨማሪ ደግሞ ስራዎችን ከዛሬ ጀምሮ ምለቅበት የቴሌግራም ቻናል ላይ ኮመንት ላይ ገብታችሁ መቀላቀል ትችላላችሁ። ከዛ በተጨማሪ ልነግራችሁ የሚችለው ነገር ምንድነው? ኦንላይን ስራ ላይ ስትመጡ አፖች ወይም ሌላ ታክሶች ወይም አንዳንድ ዌብሳይቶች እንደና አፕወርክ ሌሎችም ቢሆኑ ያደክማሉ፣ ጊዜ ይፈልጋሉ። ለምሳሌ በአፕሊኬሽኖች ጌም ተጫውታችሁ ጠንከር ያለ ብር ላሰሩ ትችላላችሁ። ግን እንደመነሻ ቅድም እንዳልኳችሁ የሆነ ስራ ለምሳሌ ዩቲዩብ ልትጀምሩ ብላችሁ የዋይፋይ ክፍያ ከቸገራችሁ፣ ዩቲዩብ ለምትጀምሩ ብላችሁ ማይክ ከቸገራችሁ በእነዚህ ሰርታችሁ የተወሰነ ማሟላት ትችላላችሁ ብዬ ስላሰብኩ ነው ወደ እናንተ ሼር ያደረኩት። እናንተንም ደግሞ እንደሚጠቅም አልጠራጠርም። ታዲያ ፕሊዝ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። የእናንተ ላይክ እና ሼር ለእኔ ይጠቅመኛል። እንደምታውቁት ዩቲዩብ ኢትዮጵያ ውስጥ ባለ እይታ የሚከፍለው ሳንቲም የለም፣ ዜሮ ነው። ከማስታወቂያ ማሳየት ካቆመ ቆይቷል። ስለዚህ ላይክ እና ሼር ስታደርጉልኝ ሰው ወዶታል ወይም ሰው ተጠቅሞበታል ብዬ እንድሰራ ያበረታታኛል። ወሬ አላብዛባችሁ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ። ወዳችኋለሁ።